ገብተኝ በጠዋት ቀለል ያለ ሹራብ ለብሼ በመውጣቴ እንደ ጎረምሳ የሚያፏጭ ነፋስ የቀላቀለ ብርድ ለክፉ ራስ ምታት ዳርጎኝ ዋለ። ብርዱ ሳያቋርጥ በአንዱ ጆሮዬ ጠርሙስ ገብቶ በሌላኛው የሚመጣ ሹል ነገር ነበር የሚመስለው። የአገሬ ክረምት በሰንት ጣሙ። ታዲያ በውስጤ ስፎክር እንደዋልኩት ከስራ እንደወጣሁ እንኳን ብርድ ጥይት የማያልፍ ጃኬት ለመግዛት ኖርድ ስቶር እንደሚባል ትልቅ የልብስ መሸጫ መደብር ሄድኩ። ገና ወርድና ቁመቱን ሲሄዱት የሚያደክም ባለ 7 ግዙፍ ገበያ አዳራሽ እንደ ልማዱ ከመላው ዓለም በወጡ የሰው ዘር ተሞልቷል። ኤጂያዊው፣ አሜሪካዊ፣ አፍሪካዊ የሰው ዘርና አንዳች ምርምር የተሰበሰበ የምርምር ማዕከል ነበር የሚመስለው። ከየሀገሩ ለዳቦ ቅርጫቷ አሜሪካ የጎረፉት ህዝቦች የሸመቱትን ልብሶች በቀለማ ቀለም በተዋቡ የወረቀት ከረጢቶች እጅቀውና ክንዶቹ አንጠልጥለው በቄንጥ ከሚውረገረጉት እንደ ክራር ክር ከገጠሙ ሴቶች ጀምሮ በዓይናቸው ቤት በኩል እንዳለ ካላዩ በስተቀር ፊትና ኋላቸው የማይለይ የስጋ አበላ የወረደባቸው ወፍራም ሰዎች ወዲያ ወዲህ ይርመሰመሳሉ። ወቅቱ የፈረንጆች የገና በዓል ሰሞን ስለሆነ ግርግሩ ለጉድ ነው። ግራ ቀኝ ሳልል የወንድ ወንዶች ልብስ ወደሚገኝበት ወደ ሁለተኛ ፎቅ እንደ ዘንዶ በሚሳብ ኤሌክትሪክ ደረጃ ወጣሁና በብዙ መደዳ የወንድ አልባሳት በብረት መስቀያ ወደ ተንጠለጠለበት አድራሻ ክፍል ሄድኩ። አብዛኛውን ቀይ ጃኬትና ሹራብ ነው። የገና ሰሞን አገር ምድሩ በቀይ ልብስና ቁሳቁስ ይሞላል። በሁለት ረዣዥም የልብስ መደዳዎች መካከል ቆሜ ደህና የጥጥ ገበር ያለው ባለኮፍያ ጃኬት ስቃኝ ከሌላኛው መደዳ ፈጽሞ ያልጠበቅኩት ድምፅ ጆሮዬ ውስጥ ጥልቅ አለ። ምነው ሸዋ በሰው ሀገር እንዲህ እረኛ ልሆን እንዴ? የተመለሽ ብያለሁ። እንኳን ዘመነኛ ቅላጽ ያልተጫነው ጥርት ያለ ሀበሻ ድናት ድምፅ በሰው ሀገር እንግሊዝኛ የሚያደናፍቀው መንገራገር አማርኛ ሲሰማ እንኳን የሚያጓጓ ነገር አለ። ሰፋልኩ። በተደረደሩት ልብሶች ክፍተት መሃል እያጨነቆርኩና አንገቴን እየመዘዝኩ ተናጋሪዋን ለማየት ሞከርም አልቻልኩም። እንዲህ ለወጉ ያህል የምፈልገውንና የማልፈልገው ልብስ እየነካከው እንደ አንበሳ አዳኝ ትንፋሽኖቼ ተናጋሪዋንና በአልባሳት ጫካ መሃል መፈለግ ጀመርኩ። እንዲሁም ቀስ እያልኩ ድምፅን ወደ ሰማሁበት መደዳ ዞር ሄድኩ። ምን ያደርጉልሃል ብባል መልስ የለኝም። ደመ ነፍሴ ግን ወደዛ ድምፅ ይገፋኛል። አንዳንዴ ሀበሻ ለሀበሻ እንዲህ እንደ ማግኔት ተሳስቦ ይቀራረብና ልክ እንዳልተያየ ተዘጋግቶ ይተላለፋል። ከእኔ በግምት 20 ሜትር በሚሆን ርቀት ላይ አየኋቸው። 4 ወይም 5 ዓመት የሚሆናት አንዲት ቀበጥ ሕፃን ተከትለው እድሜ ባዛለው እርምጃ ወዲህ ወዲህ የሚሉ እናት ነበሩ። ሮዝ ቀለም ያለውን የልጅነት ሹራብ በእጃቸው ይዘዋል። አሉቃ ጥጠው መሆን አለበት። እዚህ ሀገር ልጆቹ ቤት ውስጥ ታፍነው የሚከርሙ እንደዚች አይነቷን አጋጣሚ ወጥ ቀን እነሱን ለአለማየት ነው። እንደተፈታ አንበሳ ምድር ይጠባቸዋል። ልጅቷ እየተፈለቀለቀች ወዲህ ወዲያ ትወጣለች። የተሰቀሉ ልብሶቹን እየዘለች ትነካለች። ቀስ ባለ እርምጃ ተጠጋሁ። ሴትዮዋ ወርቃማ ጥልፍ የተጠለፈበት የሀበሻ ቀሚስ ለብሰዋል። ከላይ ከወሌታው ላይ የሚያመለክቱ ጎፈር ያለው ደማቅ ሰማያዊ ተከፋች የፈረንጅ ሹራብ ደረቡበታል። በዚህ ያለ ነጭ ስኒከር ጫማ ስለተጫሙ የሀበሻ ቀሚሱ ልክ ውጭ ሀገር እንደሚኖሩ ሀበሻ በባዕድ የተከበበና የደበዘዘ ሆኗል። ሀበሻ እንኳን ሰው ልብሱ ራሱ በሰው ሀገር መቀላቀሉን አይለምደውም። ይህን ታዝቤያለሁ። ውድ መኪና ቢነዳ በተንጣለለ ቤት ውስጥ ቢኖር ያለው ነገር ሀበሻ እንደ ዘይት ሰፈፍ የሚለው እንደ ሀገር ቤት የማይደምቅ ቅዝዝ ያለ ስሜት። ሕፃኗ ፊቷን አዞራ እኔ ወዳለሁበት በሩጫ መጣች። ሴትዮዋ መንገዱን ሊዘጉባት ቢሞክሩ በተደረደረው ልብስ መካከል ገብታ አለፈቻቸው። ሳቋ ይጨረጨራል። እድሜያቸው በፈቀደው ፍጥነት ተከተልኳቸው። ወደ እኔ ሲመጡ ከመተላለፋችን በፊት በቅርበት አየኋቸው። የእሳቸው ትኩረት ግን ልጅቷ ላይ ስለነበር አላዩኝም። የሆነ ነገር በቅጽበት ወደ ኋላ መለሰኝ። ድምፅ አውጥቼ እንዴ አልኩ። አንድ እይታ ብቻ ነበር የለየኋቸው። የት ነው የማለያቸውስ? በልጅና በተሸበሸበ ቀይ አንገታቸው ላይ ከላይ እስከታች የደበዘዘ ንቅሳት ተገጥቅጧል። ይሄ ንቅሳት ማለት ማንም የኔ ዘመን ልጅ ማንም እኔ ባደግኩበት ሰፈር ያደገ እንደ አሁ ፊደልና እንደ አቡጊዳ እያነበብን ያደግነው ያው ገላ ላይ የተነቀሰ ትዝታ ፊደል ነው። አሁን በፊት ያወቅነው እንኳንስ እንዲህ ቀርበውን
ከዚያ ከ20 ሜትር ርቀት ላይ ነው ሆኖ በፊታቸው ቢያዞሩ ኖሮ እንደማልሰጣቸው እምላለሁ። ፊቴ በፈገግታ ተጥለቀለቀ። ደስ አለኝ። ሕፃኗ እንዴት የዕቃ መያዣ ጋሪ ከምትገፋ ሀበሻ ሴት ጋር ተገናኝታ ማሚ እያለች በተቆራረጠ እንግሊዝኛ የባቴ ቆሎ ስታወራ ሰማታለሁ። እናቷን አይታ ነበር የሮጠችው። ሶስቱም እንደቆሙ በቀጥታ ሄጄ እማማና ነው አልኳቸው። ወይ ብለው በመደናገር ቀና ብለው አዩኝ። በፈረንጅ ሀገር እንዲስማቸው ድንገት ስጠራቸው የማርያምን ብቅል ፈጭቻለሁ አንተ ክፉ ብለው ትተውኝ አለመሄዳቸውን ጊዜ ይስጣቸው። አላወቁኝም። አንዳንዴማ በማንጠብቀው ቦታ ላይ ያላሰብነው ሰው ስናገኝ ግር የሚለን አይነት መደናገር ይሁን ያን ያልተቀየረ ጠፍቼባቸው እንደሆነ እንጃ። ማንም የማን ልጅ እንደሆንኩ ስነግራቸው አላፊ አግዳሚ እየዞረ እስኪያየን ራሳቸውን በሁለት እጃቸው ይዘው አሉ። ተጠራርተን አንገቴን እያገላበጡ እጄን ሲስሙ ጎንበስ ብዬ ሳምኳቸው። በጣም አጠሩብኝ። አብራቸው ከነበረች ከሀበሻ ጋር የዘሩዬ ሚስት ናት ብለው አስተዋወቁኝ። ቀዝቀዝ ያለ ሰላምታ ተለዋውጠን ዘሩ ጓደኛዬ ነው፣ አንድ ስቴት ውስጥ እንደምኖር አላውቅም ነበር እንጂ አብሮ አደጎች ነው። እናቱን እኮ አሜሪካ ወሰዳት ሲባል ከሰማሁ ቆይቻለሁ። እሷንም ሰላም ብላ ስሞክር እንደምሸሽ ብላ ከእናቷ ኋላ ቆመችና ማን ነው ብላ ጠየቀች። ብዙ ቆመ፣ ብዙ አወራ። ስልክ ቁጥሬን ጽፌ ሰጥቻቸው ስንለያይ ሁሉ ወይ ባደግ አንድ ፍሬ ልጅ እያሉ ነበር። ከተለዩዋቸው በኋላ የሆነ ቦታ ላይ እንደተደረመሰ ትልቅ ግድብ ለ3 አስርት ዓመታት ታፍኖ የኖረ የትዝታ ጎርፍ የዘመን ቅጥሩን ጥሶ አጥለቀለቀኝ። ማሰብ